ምንድን ብለሽ ነው በሀገር አማን በሰላም ምድር እንደዚህ የምታብሩት? እኔ ምን አውቃለሁ? ሁለት ሰዎች ከተቀመጡበት ተነሳ ሲከተሉን አየሁ። መሮጥ ጀመር። እዚህ ደረስኩኝ፣ እዚህ ደረስ። ሌላ የማውቀው ነገር የለም። ወይኔ ቹኔ፣ አንቺ ቆይ ሁለት ሰዎች ከተቀመጡበት ሲነሱ አየሁ ብለሽ እንደዚህ ከሮች ጠቅላይ ሚኒስትሩ ከስልጣን ሲወርዱ ብታይማ እንዴት ልትሆኚ ነው? እባክሽ አባቢ እና ምን አልሽ? አለሁ እናት እማ ሻሽ እንደዚህ ትንሽ ጣፍጣ ና ይኸውልሽ። ሻይ ትፈልጋለህ? አዎ ለሻይ እንዳይደብርሽ ይገርምሽ አይደል? በጣም ያበደ ነው። ነይ ሳብስጥሽና መልሱ ብርጭቆ ስቶች ትሰጪናለሽ። እሺ እሺ፣ ስመለስ እላለሁ። ቆይ አንተ እንዴት እንደዚህ ትላታለህ? ቆይ እንዴ ምንድን ነው? ምን የሚሰራ ሰው የለውም ልትል ነው? አንተ ያማል እንዴ? ስራ እየሰራች እኮ ነው። እንዴት እንደዚህ ትላታለህ? እንዴ ስራ ትስራ፣ ምን ችግር አለ? የላቸውም እንዴ እነሱ? ራንት ይደብራል። ምንድን ነው የሚደብረው? ኧረ በእናትህ እንዴ ምንድን ነው የሚደብረው? ሰው ነው በእናትህ። ኧረ ማይሆን ነገር አትናገር በእናትህ አንተ ራሱ እንዴ። ወይ እና ታዲያ የት አለ ያልከኝ ቦታ እኮ ደርሻለሁ። ምንም ሰው አይታየኝም መንገድ ላይ። የት ሆነ ነው? በእናትህ ቶሎ ና። አንተ አትቀልድ በእናትህ። የት ሆነ ነው እንዴ? እንዴ እንዴ ልጅ በዚህ ደረጃ ይዘረፋል? ወይኔ በማርያም ምን አለ ቶሎ ቢመጣ ኖሮ ይኸው ስልኬን። ምን አይነቱ ነው? እጭ ምን የሚያስጠላ ሁኔታ አባቴ ነው ማግኘት። ሙዬ ማን አባቱ ነው እባክሽ እንደዚህ የሚያስቆይሽ? እኔ እንደምሄድልኝ እየጠበቅኩ ነው። እኔ መቼ አውሬ እየጠበቅሽ ነው አልኩኝ። ለእኔ ቆንጆ ልቀቀኝ። ያማነች ነው እስኮለል ያዙ ይልቀቁኝ ምናምን አልሽ። ይኬድልሻል። እውነት ሳልታከም ብሞት ይሻለኛል።
እማዬ ደግሞ መድኃኒቱን ሳላይ ብሞት ይሻለኛል። ተይ እማዬ አልፈልግም። ይሄን እህታችን ይዛ ብትመጣ ትቀበያት አልነበር እንዴ? እማ እሷም ስራ ሰርታ እኛም ስራ ሰርተን ነው ይዘን የምንመጣው። በዛ ላይ በጣም መድኃኒቱ ያስፈልግሻል እማዬ። እሺ በይንና ሰዓት እንዳያልፍብሽ። እናንተ ያመጣችሁትን ነገር በዓይኔ ማየት አልፈልግም። ሳልታከም ብሞት ይሻለኛል። መድኃኒቱን ሳላይ ብሞት ይሻለኛል። አልፈልግም። እማ ደግሞ በፊት ታስተምሪን የነበረው በተማርንበት የሆነ ቦታ ደርሰን አንቺን እንድንጦርሽ አልነበር? ስለዚህ ይህንን ነው ደግሞ እያደረግን ያለ ነው። ደግሞ ዋናው አንቺን መጦራችን አይደለማ። ስለዚህ አሁን ተነሽና መድኃኒት ሲኖች ስጫት መድኃኒት። አልፈልግም። ብሞት ይሻለኛል። ቤታችን ፈርሶብን መጠለያችንን ብናጣም ለጥገኝነት ብንዳረግም ትምህርታችንን ለማቋረጥ ብትገደዱም የነገ ህይወታችሁን አጨልማችሁ እኔን ለማሳከም እኔን ለማስደሰት የምታረጉት ነገር እኔን አያስደስተኝም፣ እኔን አያሳክመኝም። የምታመጡት መድኃኒት እኔን አያድነኝም። ወደ አልሆነ ቦታ እየወሰድኳችሁ ነው። አልፈልግም። እማዬ መድኃኒቱን አልወስድም ብላ ነው። ለነገሩ መጀመሪያ ምግብ መመገብ አለባት። ከዛም በኋላ መድኃኒቱን የምትወስደው። እማ መድኃኒቱ በጣም አስፈላጊ ነው እኮ። እኔ እኮ እነሱ ደስታን አልሰራልኝ ነው ሳልገዛ የመጣሁት። እማ እማዬ እሺ በይ። ህይወታችን እኮ እንደዚህ ምስቅልቅሉ እንደወጣ አይቀርም። ፈጣሪ ያለ ሊያስተካክለው ይችላል። እኛ ብቻ ከመጣር ወደ ኋላ እንበል እንጂ እና አታስቸግሪያቸው እማዬ። እቤት ሲገቡ እንዲሰለቹሽ አይሆኑ፣ ከዚህ የባሰ እንዳያልፉብን። አሁን ባሉበት ከሆነ ሊመለሱ ይችላሉማ። እሺ በይኝ። አሁን መድኃኒትሽን መውሰድ አለብሽ። ከዛም በፊት ግን ምግብ ነገር መውሰድ አለብሽ። ላምጣልሽ? እሺማ ምግብሽ መድኃኒትሽን ወስጂ። ሰጪማ መጣላው እባክሽ ሁለት ሰዎች በዛ በጠባብ መንገድ ቀስ እያሉ ሲከተሉ ናቸው። ሩጫ አልኩሽ፣ ሮጥ ተያይዘን እዚህ ደረስን።
ዛሬ ቅድስት አንተ በጣም መንገድ ሁለት ሰዎች ሲከተሉ አይተህ እንደዚህ ከሮጥ ጠቅላይ ሚኒስትሩ ከነ ምክትላቸው ከስልጣን ቢወርዱ እንደ ልሮጥ ነው። እባክሽ እሳቸው ከነ ምክትላቸው ወደ ሰፊው ህዝብም ወደ ሰፊው መንገድም አይመጡም። እኔም አልሮጥም ነበር። በቃ እሺ ነው እንጂ ሰላም ናችሁ? እንደምን ዋላችሁ? እንዲያው ሰው ጠፍቶን ነበርና እንዲያው ወደዚህ አካባቢ ነው ተባለ እና ብታሳዩን ብለን እኮ ነው። ምን አይነት ሰው? አንተ ፎቶን እህታችን እናውቃታለን። ወላዲቷ ውሰዱና ውሰዱና ታዲያ የሆነ ነገር ትቀጣላችሁ ማለት ያው እህታችሁ ማርለሽ ብዙ አንጠይቃችሁ 1,400-500 ብር ትቀጣላችሁ። ወየት ሄደች? ወሬትም አትሄድም ባካችሁ። ተከትለን ማለት ነበር። ደክሟት አርፋ ነው የሚሆነው ስላልከፈላችሁ ማለት ነው። ወርቃ ቀርታ እንደሆነ ይልቅ እንመለስማ። ስለዚህ እንደውም አሁን በቃ እየደረስን ስለሆነ ያለውን ነገር በቃ እንትን በሉና ባሳያችሁ እኮ በቃ አሁን እየደረስን ስለሆነ ያላችሁ የተነጋገርነው ያዲማው አራ ምንድን ነው? ለዘረፍ እኮ ነው። ተወት ላይ ተወት። ብር የለንም ነው አይደለም እኮ ድሮ ማጭበርባሪ ሌቦች ናችሁ። አይደለም ወዲህ ሄድሽ ነው ለመከል ብላል ምን ሆናችሁ ነው? ያው ከክፍለ ሀገር ነበር አመጣጣችን እንዲሁ እና የሆኑ ልጆች ናቸው ጉራንጉር ውስጥ ከተው እንዲሁ ያለንን ሁላ ሞልጭ አረጉብን። እንዲሁ እህታችን ጠፍታ ነበር አመጣጣችን እንዲሁ ወይ ለክብሯል ምን ከድበት ደሱ ነው አንድ ነገር በይ እስኪ። አይዟችሁ ፈጣሪ ጥሎ አይጥልም። ቤታችን በጣም ጠባብ ናት። እንዴት እንደምናደርግ ባላቅም ኑ እኛ ቤት እንግባ። እግዚአብሔር ያውቃል። መጥፎች ቢኖሩም እንዲሁ ደግ ሰው አይጠፋም። ሰላም ለዚህ አርፍ እሺ ይያቅ ዋራሮሳ እናታችን አመማቸው። ትንሽ አሟት ነው። እግዚአብሔር ይማረዎት እናታችን። ምን አይተውት ነው? አሪያሳ እንዴት ነው ታክምናው? እንዲያ ተጠበል ማለት ደረሳችኋትም? አይ ሄዳ ነበር እየተከታተለች ነው። ዛሬ መፍትሄው ምን እንደዋሉ መድኃኒት እየወሰደች ነው። እንዲሁ እኮ ጠበሉ ይሻላል። እማ እንዴት ነው እንጃ እንግዲህ ታልሆነ እኮ ተኛ ጥሩ ጠበል ነበር እኮ ያዘንድማ እንዴት መሰለህ? የት ነው? እንዲሁ ተዛተኛ ተገጠሩ ወደ ጎጃም
ወጀም ታረግ አንድ ማታውቁት ይሆናል። ኧረ እኔ ሌቦች አይደሉ እንዴ? እስኪ አንተ ተረጋጋ። ቆይ እስኪ ቁጭ በል። አገርህን ቀይ አስመሰልከው። ቆይማ አንተው ቆይማ ታውማ ቆይ ከዚህ ወጣ አስቀረያስ ያለበት አንተ ለምን ቆይ ወጫና መግቢያውን እንኳን ሳታውቅ ዝም ብለህ ጊዜ ይቅርታ ለሞዬ ለመድኃኒቱ ብቻ ነው ያጎደልነው። ነገ የሚፈልጉትን ሰው እንዳገኙና ወደሚፈልጉበት ቦታ እንዲሄዱ እናደርጋለን። እናንተም ሁለተኛ እንደዚህ እንዳታረጉ ወደ ትምህርታችሁ እንድትመለሱ ቃል ገብታችሁ እግራቸው ስር ወድቃችሁ ይቅርታ ጠይቋቸው። የለም ሩቆ ሄዷል ማለት ተይው ይመጣል። አይዞት እናታችን አይዞት አይዞት። አየሻ በእኔና በአንቺ አለማዘን አለመረዳት የተነሳ የዚህች ልጅ ሕይወት ሊበላሽ ነበር። እስካሁን ላጠፋሁት ነገር በጣም ይቅርታ እማዬ፣ እባክሽ ይቅር በይኝ። እናቴ፣ አንቺም እህቴ እናቴ ማለት ነሽ። እባክሽ ይቅር በይኝ። እናንተንም ሳይረፍድ ይቅርታ ልጠይቃችሁ እፈልጋለሁ። ያጠፋሁት ነገር በሙሉ በጣም
ምንም ማለት አይደል አላውቅም ተዚህ ብልግና ነገር መመለስ ነው ዋናው። ዛሬ አችን ነገር እንዳትደግማት። አቆረፈንሳ ይቅርታ ጠይቀኝ።